ሰላም ጤና ይስጥልኝ። የኤቢሾው ዩቲዩብ ቻናል ተከታታዮች እንዴት ከረማችሁ? እንዴት ናችሁ? አለን። ዛሬም እንደተለመደው በዚህ ቪዲዮ መጥተናል። ይህ ቪዲዮ እንግዲህ የተለያዩ የግብርና ሀሳቦች የሚተላለፉበት ዩቲዩብ ቻናል እንደሆነ ይታወቃል። ዛሬም እንደተለመደው በአንድ ሀሳብ መጥተናል። ሀሳቡ በተለይ ግብርና ላይ ላላችሁ ሰዎች፣ የግብርና ባለሙያ ለሆናችሁ ሰዎች እጅግ በጣም ስለሚጠቅማችሁ እስከ መጨረሻው እንድትከታተሉት ግብዣዬ ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ የደውል ምልክቷንም በመጫን ሁልጊዜ እኔ ቪዲዮ በምለቅ ሰዓት ኖቲፊኬሽን እንዲደርሳችሁ ስለሚያደርግ ማለት ነው። ለብዙ ሰው እንዲደርስም ሼር አድርጉልኝ። ሀሳባችሁንም ኮሜንት ላይ ጻፉልኝ። የዛሬውን ሀሳብ እንደሚከተለው አቀርባለሁ። የዛሬው ሀሳብ በተለይ ቲማቲም ተክላችሁ የተለያዩ የቲማቲም በሽታዎች ላስቸገሯችሁ ሰዎች ለዛ መፍትሄ የሚሆን ሀሳብ ነው ይዤ የመጣሁት። በተለይ ሌት ብላይት ተብሎ ወይም ደግሞ የቲማቲም በሽታ ወይም የቲማቲም ፈንገስ ብዙ ጊዜ ያስቸግራል እና ስለሱ የተወሰነ ሀሳብ ልሰጣችሁ ፈልጌ፣ በተለይ እንዴት አድርጋችሁ ትሪት እንደምታደርጉት ወይም ደግሞ በሽታውን እንዴት አድርጋችሁ ከቲማቲሙ ላይ መፍትሄ እንደምታበጁለት ልጠቁማችሁ ፈልጌ ነው። የዛሬው ሀሳብ ይህን ይመስላል። በተለይ ደግሞ እንግዲህ ሌት ብላይት ብለን የምንጠራ ወይም የቲማቲም ፈንገስ ብለን የምንለው ቲማቲሙ ላይ የተለያዩ ችግሮችን በመፍጠር እድገቱን በመግታት በተለይ ደግሞ ጥቁር ነጠብጣብ ቅጠሉ ላይ በመፍጠር የፎቶሲንተሲስ እንዳያካሄድ ወይም እድገቱን በቀላሉ እንዳያካሄድ ያደርገዋል። ይህም እንግዲህ ሲጀምረው ከታች የቲማቲሙን የታችኛውን ክፍል ቅጠል በመጉዳት እና ቢጫ በማድረግ ነው የሚጀምረው ማለት ነው። ብዙ ጊዜ የሚመከረው እንግዲህ እንደዚህ አይነት በሽታዎች ሲከሰቱ ቅጠሉን በተለይ ደግሞ ቲማቲሙን ከመዛመቱ ወይም በሽታው ተዛምቶ ወደ ሌሎች ከመሄዱ በፊት የተወሰነውን እንዳየን ነቅለን ማስወገድ የመጀመሪያው እርምጃ ነው ማለት ነው። ከዛም ካለፈ እንግዲህ ኒም ኦይል ወይም ደግሞ የኒም ዘይት የምናገኝ ከሆነ እሱን ብንረጭበት ኦርጋኒክ ስለሆነ አትክልቱንም ስለማይጎዳብን ከጥሩ መፍትሄ ይሆናል ማለት ነው። እንግዲህ ሌላኛው ኮፐር ፈንጊሳይድ የምናገኝ ከሆነ እሱን በመግዛት መርጨት ይኖርብናል ማለት ነው። በተለይ ደግሞ የኬሚካል ፈንጊሳይድ ስለሆነ እሱን ትጠቀሙ በቶሎ መፍትሄ ሊሰጣችሁ ይችላል ማለት ነው። ኮፐር ፈንጊሳይድ እንግዲህ በጣም የተስፋፋና ሲቨር ከሆነ እጅግ በጣም አዳርሶት ከሆነ ቲማቲሙን ልትጠቀሙ ይገባው። በተለይ ማንኮዜብ ልትጠቀሙ ይገባል ማለት ነው። ማንኮዜብ እንግዲህ በጣም ተስፋፍቶ ቲማቲሙን ጎድተውባችሁ ከሆነ እሱን ብትጠቀሙ ትልቅ መፍትሄ ወይም ደግሞ ከችግሩ ልትፈቱለት ስለምትችሉ እሱን እንድትጠቀሙ እመክራለሁ። እንደ ማሳሰቢያ ግን የምነግራችሁ ነገር ውሃ ስታጠጡ በተለይ አፈሩን ማጠጣት ልምድ ብታደርጉ የተሻለ ነው። ምክንያቱም ቅጠሉ ላይ ወይም ግንዱ ላይ የምታጠጡ ከሆነ በሽታ ይዞበት ስለሚመጣ ከአፈሩ ጋር ንክኪ ስለሚኖረው ያኔ በሽታ እንዲያጠቃው ስለሚያደርግ፣ ፈንገስ እንዲይዘው ስለሚያደርግ በተቻለ መጠን መሬቱን ወይም አፈሩን ማጠጣት ወሳኝነት አለው ማለት ነው። በተጨማሪም እንግዲህ የትኛውንም ቲማቲምም ለመትከል ይሁን ሌሎች ነገሮችን ለመትከል ስታስቡ ቀድማችሁ መሬቱን በኦርጋኒክ ኮምፖስት ሊሆን ይችላል፣ ኦርጋኒክ ፈርቲላይዘር በመጠቀም መሬቱን በደንብ አድርጋችሁ ብትሰሩበት ወይም ደግሞ የተለያዩ መሬቱን ሊያለሙ የሚችሉ ስራዎችን ብትሰሩ ውጤታማ ያደርጋችኋል። በተጨማሪም እንግዲህ ብዙ ጊዜ ገበሬዎች የማያስተውሉት ነገር ምንድን ነው? መሬትን ማፈራረቅ ብለን የምንለው ወይም ክሮፕ ሮቴሽን ብለን የምንለውን ነገር ተግባራዊ ብታደርጉት የተሻለ ነው። ያም እንግዲህ ዘንድሮ ቲማቲም የተከላችሁትን መልሳችሁ ለሚቀጥለው ማለት ቲማቲም የምትተክሉት ከሆነ የቲማቲሙ በሽታ ወይም ፔስቱ በመሬት ውስጥ ሊቆይ ስለሚችል ያኔ ተመልሶ ቲማቲሙን ሊያጠቃባችሁ ስለሚችል ከቁጥጥር ውጭ ሊሆን ይችላል ማለት ነው። ስለዚህ ያ እንዳይሆን ምን መደረግ መቻል አለበት? ዘንድሮ ቲማቲም የተተከለውን በሚቀጥለው ዓመት ሌላ ነገር ለምሳሌ ሽንኩርት ኦር ስንዴ ወይ ሌላ ነገር ብትተክሉት መሬት ውስጥ የነበረውን በሽታ እያጠፋ ነው እንሄዳለን ማለት ነው። ስለዚህ ቢያንስ 2 ዓመት 3 ዓመት ቆይቶ ቲማቲም ብትተክሉት ውጤታማ ይሆናል ማለት ነው።
በተደጋጋሚ ክሮፕ ሮቴሽንን ብትጠቀሙ ልምድ ብታደርጉት ውጤታማ ያደርጋችኋል። የዛሬው ሀሳብ ይህን ይመስላል። አብራችሁኝ ስለነበራችሁ ስለተከታተላችሁኝ እጅግ አመሰግናለሁ። ሁልጊዜ እንደምለው ቤቱን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የደውል ምልክቷን በመጫን ኖቲፊኬሽን እንዲደርሳችሁ አድርጉ። ሀሳባችሁን በኮሜንት ላይ አስቀምጡልኝ። ተጨማሪ እንድሰራላችሁ የምትፈልጓቸው ሀሳቦች ካሉ ማለት ነው። ለዛሬው ይህን ይመስላል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ።